ነገር ይተካላችሁ ውጭ ሀገርም ያላችሁ ከቤተሰቦቻችሁ ከእናታችሁ ተለይታችሁ ውጭ ሀገር ሆናችሁ ስራ ላይ ያላችሁ አለ ወደ ኢትዮጵያ አምጥታችሁ ከእናታችሁ ጋር በሰላም ያገናኛችሁ ከቤተሰቦቻችሁ ጋር አላህ ትልቅ ቦታ ያደርሳችሁ አላህ ደስታችሁን ያምጣላችሁ ብቻ አላቅም በጣም በውስጥ በጣም ዱዓ አሳረግላችሁ ነበረ ከጎኔ ነበራችሁ በጣም ነው የገረመኝ ይሄን ያህል እንደምትወዱኝ እንደምታግዙኝ ጠብቄም አልነበረም ከጎኔ ስለሆናችሁ በጣም ከልብ አመሰግናለሁ የምር አላህ እናንተ ባይሰጠኝ ኖሮ ምን ይውጠኝ ነበረ በጣም ነው የምወዳችሁ የኔ ማሮች እና ብቻ በጣም አከብራችኋለሁ ከጎኔ ስለሆናችሁ አመሰግናለሁ ኢንሻአላህ ካላህ በታች ደግሞ በእናንተ ድጋፍ እንደማልፎም ደግሞ ብዙ መልካም ሰዎች አሉ በዚህ ምድር ላይ እና ብዙ ሰው አንዳንዴ የሰውን ቁስል መረዳት ራሱ ትልቅ ነገር ነው እውነት ለመናገር የሰውን ቁስል ከመረዳት በላይ ምንም ነገር የለም ነባ ያው እንግዲህ ደስ ብሎኛል እያለች ነው እሷ ብቻ አይደለችም ደስ ያለኝ እኔም ደስ ብሎኛል እውነት ለመናገር እኔ ቅንነት አስቤ አላቃትም ያው እናንተ እንደምታውቋት በሶሻል ሚዲያ ነው ማቃትና ብዙ ሰው እኔንም አስደስቶኛል ያንን ደስታ እኔ ምን ትለውና የመጣሁት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ብዙ ሰው እንግዲህ የአረብ ሀገር ሻማ የአረብ ሀገር ቅመሞች እውነት ለመናገር በጣም ቃላት የለኝም እውነት ለመናገር በዚህ አጋጣሚ ላይክ እያረጋችሁ ለብሶ እንዲደርስልኝ ፈልጋለሁ በዚህ አጋጣሚ ለነባም እንዲደርስልኝ ስለምፈልግ መልእክትም ስላለኝ ሼር እንድታረጉልኝ ፈልጋለሁ እወዳችኋለሁ መጀመሪያ ያው እንዳልኳችሁ ቃላት የለኝም እስኪ የሷንም ደስታ የኔን ደስታ እንስማና የሷን ደስታ እንስማና ወደኔ ደስታ እንሄዳለን ማለት ነው ኢንሻአላህ ከዛ በኋላ የኔን ሐሳብ ግን ላይክ ሰብስክራይብ ስደተኛውን ቻናል ይመቻችሁ ባለፈው በሰራሁት ቪዲዮ በእርግጥ በጣም ብዙዋችሁ ያበረታታችሁኝ ሼር እያረጋችሁ ብቻ ሰብስክራይብ እያረጋችሁ ነበር ከጎኔ ነበራችሁ አመሰግናለሁ አላህ ጀዛችሁን በሀይ ነገር ይተካላችሁ ውጭ ሀገርም ያላችሁ ከቤተሰቦቻችሁ ከእናታችሁ ተለይታችሁ ውጭ ሀገር ሆናችሁ ስራ ላይ ያላችሁ አለ ወደ ኢትዮጵያ አምጥታችሁ ከእናታችሁ ጋር በሰላም ያገናኛችሁ ከቤተሰቦቻችሁ ጋር አላህ ትልቅ ቦታ ያደርሳችሁ አላህ ደስታችሁን ያምጣላችሁ ብቻ አላቅም በጣም በውስጥ በጣም ዱዓ አሳረግላችሁ ነበረ ከጎኔ ነበራችሁ በጣም ነው የገረመኝ ይሄን ያህል እንደምትወዱኝ እንደምታግዙኝ ጠብቄም አልነበረም ከጎኔ ስለሆናችሁ በጣም ከልብ አመሰግናለሁ የምር አላህ እናንተ ባይሰጠኝ ኖሮ ምን ይውጠኝ ነበረ በጣም ነው የምወዳችሁ የኔ ማሮች እና በጣም አከብራችኋለሁ ከጎኔ ስለሆናችሁ አመሰግናለሁ ኢንሻአላህ ካላህ በታች ደግሞ በእናንተ ድጋፍ ሁሉንም ነገር እንደማልፎም ደግሞ አቃለውም አበረታታችሁኛልም በጣም አመሰግናለሁ እና ወደ ቤተሰቦቼ በእርግጥ አሁን ላይ ጠፍቻለሁ ግን አሁን ላይ የጠፋ ያለሁት ደብሮኝ አይደለም ካለው ብቻ ትንሽ ነገሮችን ቢኖር ብቻ አሁን ባለውበት ሁኔታ በጣም ደስተኛ ነኝ ግን አሁን አካውንቱን ክፍያ እንዲጀምር ወደ ራሴ ስለቀየርኩት ትንሽ ጊዜ ይፈጃል ክፍያ ለመጀመር ሲቀየር የሆነ 2 ሳምንት ምናምን ለዛ ነው የጠፋሁት እንጂ አሁን ላይ እንደምታስቡት ወይ ከፍቶኝ ምናምን አይደለም በጣም ደስተኛ ነኝ ሁለተኛ ደግሞ አብረን ወደፊት ብዙ የምናውቃቸው ያልተረዳናቸውን ነገር የምናወራበት ጊዜያቶች ይመጣሉ ወደፊት ደግሞ ብዙ ነገር እንደምታውቀው እርግጠኛ ነኝ እና ነግራችኋለሁ ብቻ አሁን ላይ አልহামዱሊላህ እሱ ሲመጣ ደግሞ በአሪፍ ቪዲዮዎች በሰዓት እንደሚመጣ ደግሞ በጣም እርግጠኛ ነኝ እናንተም ደስተኛ በምትሆኑበት እኔም ደስተኛ ሆኜ እና አሁንም ብቻ ደስ ብሎኛል በእርግጥ ግን እሱ ነገር እስከሚስተካከል ነው ለዛ ነው እየጠፋው ያለሁት ደስ ስላለኝ በተለይ በቃ ብርታታችሁ ምናምን ሳይ በቃ እንዲሁ ላመሰግናችሁ ሌላ ቪዲዮ ራሱ ባይሰራ እንደ እነዚህ ቪዲዮ ቤተሰቦቼን ማመስገን አለብኝ እንዳልጠፋባችሁ ምናምን ብዬ ነው የመጣሁት በእርግጥ ደግሞ ስለምትናፍቁኝም ይሆናል ቤተሰቦቼን ትናፍቁኛላችሁ ምናምን ለዛም ነው እና ወደ ቤተሰቦቼ በእርግጥ የሆነ ጊዜ ደብሮኝ በጣም ከፍቶኝ ህይወት ሁላ ጨልሞብኝ ነበረ ግን በቃ ዩቲዩብም አቆማለሁ አልሰራም በቃ ሁለተኛ አልመጣም በሚለው ብዬ ነበረ ግን በቃ በውስጥ አውርታችሁኝ አበረታታችሁኝ በቃ በውስጥ ያወራችሁኝ ነገር ነው እዚህ ጋር ዛሬ አጠንክሮኝ ያቆመኝም ወደ እናንተ እንደዚህ ደስተኛ ሆኜ እንዳወራ ያደረገኝ እናንተ አለመስገን ንፉግነት ይሆንብኛል ብዬ ነው ዛሬ የመጣሁት ምስጋና ራሱ ያንስባችኋል በእርግጥ ማለት ነው እናንተን አውቃለሁ ግን በቃ
አላህ ጀዛችሁን ይክፈልላችሁ ከማለት ውጭ ሌላ ምንም ልላችሁ አልችልም። ከጎኔ ስለሆናችሁ ብቻ እንጃ የሆነ እናቴ አመሰግናለሁ ማለት ይከብዳል። ያንን ለማለት እያቃተኝ ነው። እናንተ ለእኔ ቤተሰቦቼ ናችሁ፣ እናት ሆናችሁ፣ እህት ሆናችሁ፣ ብቻ በሁሉም ነገር ጠንካራ ሆኜ እንድቆም አድርጋችሁኛል። እውነት ለመናገር እኔ ለአረብ ሀገር እህቶቼ ምስጋና ብቻ ሳይሆን ወላሂ ማለት ነው እኔ የምመኘው አላህ ከሽክርና ሀያት ገላግሎ ያላገባችሁ ሰዎች አላህ ምርጥ ባል አላህ እንዲሰጣችሁ፣ የምትወዱት የሚያከብራችሁ የሚንከባከባችሁ ከጎናችሁ አለኝ የምትሉት የምትኮሩበት መከታ የምትሉት ባል አላህ ይስጣችሁ ማለት ነው እና ወልዳችሁ ከብዳችሁ የምትኖሩ ያርጋችሁ። ከስደት ሀያት አላህ ይገላግላችሁ። ስደት ሀያት አይደለም ብዙ ጊዜ እናገረዋለሁ። ለምን ስለኖርኩበት እየኖርኩበት ስላለሁ ማለት ነው። አረብ ሀገርን ስለኖርኩበት በደንብ አድርጌ ያውቀዋለሁ። አረብ ሀገር እድሜ ይበላል። አረብ ሀገር ጉልበት ይጨርሳል። አረብ ሀገር በሽተኛ ያደርጋችኋል። አረብ ሀገር ብዙ ነገር ነው የምታጡት። ገባችሁ? ስለማውቀው ከእንደዚህ አይነት አላህ በቃችሁ ይበለና ሀገራችንን ሰላም ያድርግልን። በጣም አድርጌ ነው የማመሰግናችሁ። በጣም አድርጌ እና ነባን ብዙ ሰዎች እያበረታታችኋትም ነው። በዚህ አጋጣሚ ሰብስክራይብ አድርጓት፣ እየገባችሁ ያላረጋችሁ አበረታቷት። ሴት ልጅ ማበረታታት አለብን ብዬ አምናለሁ። አንዳንዴ ለምን ሰው ልጅ በፊዚካሉ መረዳት ትችላላችሁ። ገባችሁ? አንድ ሰው ቁስሉን ከነገራችሁ መጣችሁ ግን ቁስሉን ከተናገረ አንድ ሰው የሚዲያ ላይ ጭራሽ ቁስል መናገር አንዳንዴ ብዙ ደንቆሮ ሰዎች ስለሚኖሩ እኔ ለምሳሌ አሁን ቁስሌን ብነግራችሁ ምናልባት መጣችሁ ምስኪን ልትሉ ትችላላችሁ እና ቁስሌ መናገሩ ትርጉም የለውም። ምክንያቱም ላሳለፍኩበት ነገር ወይኔ አንድ ሰው እኔ አሁን ቁስሌን የሆነ ነገር ያሳለፍኩትን ነገር ባሳለፍኩት መከራና ችግር ብነግራችሁ ትምህርት ሊሆናችሁ ይችላል። ገባችሁ? ትምህርት ሊሆን ይችላል። ግን ብዙ ሰው ደግሞ የሆነ እንትን ሊመስለው ይችላል፣ የሆነ እርዳታ። እኔ አልሐምዱሊላህ ከእናንተ ከሰው ልጅ እርዳታ አልጠብቅም። አልሐምዱሊላህ ዛሬ ያለሁበት ደረጃ እርዳታ አልፈልግም። ጥሩ ደረጃ ላይ ነው ያለሁት። ምናልባት እንግዲህ ከእናንተ የምፈልገው ነገር የማያስከፍለውም ሰብስክራይብ ብቻ፣ ገንዘብ የማታወጡበት ነገር። በነገራችን ላይ ምናልባት አሁን እዚህ ስደት ላይ ስላለሁ እንጂ ይሄ ቻናል ኢንሻአላህ ብዙ ያሰብኩት ነገር አለ እና ለዛ ቻናል እንትን ስላልኩኝ አገር ስገባ በብዙ መንገድ ላይ ብዙ ያሰብኳቸው ነገር ስላላችሁ ለዛ ይጠቅመኛል እና ሰብስክራይብ ማድረጋችሁን አትርሱ። ብዙ የምሰራቸው ስራ ስላሉ ማለት ነው። እናንተም ትጠቀሙበታላችሁ። ወደፊት ታያላችሁ ምን አይነት ስራ እንደምሰራ ማለት ነውና ብዙ ነገሮች መስራት ስለማስብ ለዛም ጭምር ነው። አሁን ላይ ሆኜ እንግዲህ ምናልባት አንዳንድ ስራ ልሰራ እችላለሁ። ያው እንግዲህ ቻናል ለማንቀሳቀስ ስል ማለት ነውና ያለሁበትም ስራ ቦታ ስለሆነ ምናምን ስለሆነ ይሄን ነው የምሰራውና ኢንሻአላህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ማለት ነውና ነባና ያላበረታታችኋት አበረታቷት። ለሷም ስም በሷ በንጹህ ልቤ እንደናንተ ሶሻል ሚዲያ ላይ እቼ ነው እናንተን ያልኳት። ብዙ ሰዎች በሷ ሰበብ በሷ ስም ሰብስክራይብ አድርገናል፣ በሷ ስም ሰብስክራይብ አድርገናል ስላላችሁ እኔ በቅንነት ነው። አላህ ደግሞ ለሰው ልጅ ጥሩ ነገር ስታስቡ አላህ ለእናንተ ደግሞ እንትን ይላልና ጥሩ መስራት ጥሩ ነው። አንዳንዴ ከልባችሁን ትካላችሁ። ብዙ መልካም እህቶች ሰብስክራይብ አድርገውኛል። ወላሂ ቃላት የለኝም። በጣም አድርጌ ነው አመሰግነው። ብዙ መልካም እህቶች ከዚህም በፊት ማቃቸው አንዋርዬ በ10 አካውንት ሰብስክራይብ አድርገናል ባለኝ ሁላ በ4 ስልኬ በ2 ስልኬ ምንም አይሉኝ ሰው የለምና ያው እኔ ቃላት የለኝም። አላህ ያስደስታችሁ፣ ይሄን ልፋት በቃችሁ ይበላችሁ ከማለት ውጪ ምንም የምለው ነገር የለም። አላህ ያስደስታችሁ፣ ይሄን ልፋታችሁን አላህ ይካሳችሁ ነው የምለው ወላሂ ማለት ነው። ሌላ የምለው ምንም ቃል የለም። ምክንያቱም ብዙ መልካም እህቶች አውቃለሁ እውነት ለመናገር ማለት ነው። ከዚህም በፊት ብዙ መልካም በእነሱ እንትን ነው እዚህ የደረስኩት ማለት ነው። ብዙ እህቶችን ተዋውቄበታለሁና ነባንም እኔንም ሰብስክራይብ ስላደረጋችሁን ከልብ አድርጌ ያመሰግናለሁ። በዚህ አጋጣሚ ብዙ እህቶችንም አበረታቱ፣ አብሶ ሙስሊም እህቶቻችንን ወላሂ አበረታቱ ማለት ነው። ምክንያቱም እንደ ሰው ተገላልጠው እንደ ሰው እንትን እንዳይሉ አንደኛ የማንነት አላህን ፍራቻም አለና በዚህ በአቅማቸው ሰብስክራይብ አድርጉ የሚሉ ሰዎች እናንተ ለማትከፍሉበት ነገር ማበረታታችሁን አትርሱ። የተለያዩ እህቶቻችን ሲመጡ ምን ሲመጡ አንቺ እንደዚህ ነው አንቺ እንደዚህ ነው አትበሉ። እስኪ ተገላልጦ የሚሄዱት ምን ልትሏቸው ነው? ምሳሌ ዛሬ ሰዓት እንደምታዩት ነውና ማበረታታችሁን መርሳት የለባችሁ ወላሂ ማለት ነው። ብዙ ጊዜ ያለውና አንዳንድ እህቶች ይሄን ማለት ነው የምፈልገው እርስ በራሳችን ካልተዳደግን የአረብ ሀገር እህቶቻችን መቼም ያው ታውቃላችሁ ሰውን የሚያሳድጉት
ያው እንግዲህ አላህ ከጎናችሁ ይሁን። እወዳችኋለሁ። እሷንም እኔንም ስላበረታታችሁ ሰብስክራይብ ስላደረጋችሁ ከልብ አረጌ አመሰግናለሁ። አንዳንዴ እንግዲህ ዩቲዩብ ያለፋል፣ እውነት ለመናገር ትዕግስታችሁን ያስጨርሳል። የሰው ልጅ የሆነ ቦታ ላይ ለመድረስ ትዕግስት ያስፈልጋል፣ ግድ ነው። ትዕግስት ከሌላችሁ የትም ቦታ አትደርሱም። ምክንያቱም እዚህ ሀገር እንግዲህ በአንድ ዓመት 2 ዓመት ያሰብነው ሀሳብ ሳይሳካ እየቀረ ነው እንግዲህ 10 ዓመት ከዛም በላይ እየተቀመጥን ያለ ነውና ዩቲዩብም ትንሽ ትዕግስት ይጠይቃል፣ ሶብር ይጠይቃል፣ ልፋት ይጠይቃል። ከለፋችሁ ከሰራችሁ ከታገሳችሁ ግን ድብን ያለ ብር ይከፍላል። እኔ እንኳን ያው ገና አዲስ ስለሆንኩ ገና ነኝ። ጎንጨት ትንሽዬ ብቻ ነው እንትን ያለኝና ወደፊት ጥሩ ብር እንደሚከፍለኝ አልጠራጠርም። ጀምሮኛል። አሁን በቅርብ ስለሆነ የከፈለኝ ያው ገና እኔ በዛም በዚህም ለፍቼ እንትን ስላለኝ አልሐምዱሊላህ የለፋሁበትን ከፍሎኛል። ስሩ። መስራት ያለባችሁ ሰዎች ሰው ሊሰድባችሁ ይችላል፣ ሰው እንትን ሊላችሁ ይችላል። ያንን ነገር እንትን ማለት የለባችሁም። ያንን ነገር ሰው ሰደበኝ፣ ሰው እንትን አለኝ። ምክንያቱም መልካም ሰው እንዳለ ሁሉ መጥፎ ሰው አለና ያንን ነገር እያያችሁ ታርጌታችሁ ዓላማችን ነው። ዓላማችሁ ላይ ካደረጋችሁ የትም ቦታ እመኑን የፈለጋችሁበት ቦታ ትደርሳላችሁ። ሰው ሰደበኝ፣ ሰው እንትን አለኝ፣ መጥፎ ኮሜንት ጻፉ፣ ሰው ምን ይለኛል፣ ሰው እንትን ይለኛል። ሲቸግራችሁ ያላያችሁ ሰው እንትን ስትሉ ብዙ እንትን ሊኖር ይችላልና ፊት እንትን ስትሉ ስትቸገሩ ብዙ ሰው እንትን ይላችሁ ነበር። ዛሬም የሆነ ቦታ ስትደርሱ ብዙ እንትን አይጠፋምና ታርጌታችሁ ዓላማና ዓላማ ካላችሁ እመኑ የፈለጋችሁ በቦታ ደርሳላችሁ። በየሄዳችሁ በቦታ መጥፎ ሰው እንዳለ ሁሉ መልካም ሰው አለና ብርቱ፣ ጀግና ሁኑ። ነባንም አበረታቷት፣ እኔንም አበረታቱ። እወዳችኋለሁ። አላህ ከሰው ሀገር እሽክርና በቃችሁ ይበለን። ሁላችንንም ሀገራችንንም ሰላም ያርግልን። እወዳችኋለሁ። ነባንም እኔንም ማበረታታችሁን እንዳትረሱ። ይመቻችሁ። ሰላም አለይኩም ወራህመቱላህ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።